ክልል ከትግራይ የቀረበችው ቤት በኩል ነው ኤርትራ ከአማራ ጋር የተገናኘችው ብለን ብንጠይቅ ፖለቲካዊ እንጂ ታሪካዊ ግንኙነታቸው ከትግራይና ከአማራ ታሪካዊ ግንኙነት እንደማይበልጥ እናውቃለን። አቶ ልደቱ አያሌውም ለዚህ ጉዳይ ይህን ይላሉ። ኢሳያስ ጋራ ቁጭ ብሎ የኢትዮጵያን ችግር ፈታለሁ ብሎ ያመነ የፖለቲካ ፓርቲ ልደቱ ከጀዋር ጋር ለምን ተገናኘ ብሎ መፎከር ምንድነው? ያስኬዳል? ልደቱ መቀሌ ሄደ ብሎ መፎከር ምንድነው? ኢሳያስን በቀይ ምንጣፍ የተቀበልክ ይሄን ማለት ይሄ ፖለቲካ አይደለም። ይሄ ጥላቻ ነው። ይሄ ግልብነት ነው። ለኔ ከኢሳያስ ደብረጽዮን ይቀርበኛል። ለኔ ከኢሳያስ ጀዋር ይቀርበኛል። ለኔ ከአስመራ አምቦ ይቀርበኛል። ለኔ ከአስመራ መቀሌ ይቀርበኛል። መቀሌና አምቦ አገሬ ናቸው። ደብረጽዮንና ጀዋር ኢትዮጵያዊ ናቸው። ከነሱ ጋር ቁጭ ብዬ መነጋገር መብቴ ብቻ አይደለም፣ እንደ ፖለቲካ ፓርቲ ግዴታዬ ነው። የሀገር ችግር መፈታት ካለበት ኢሳያስ ጋራ ሙሽርነት ውስጥ የገቡ ሰዎች ለምን ኢትዮጵያውያን ጋራ ችግር ለመፍታት ትነጋገራላችሁ ብለው መሳደብ ይፈልጋሉ። ይሄ ትክክል አይደለም። ከዚህ መውጣት አለብን። ላገኘው ተሻገርስ ከትግራይ ህዝብ ማን ነው የሚቀርበው? የኤርትራ ህዝብ የትግራይ ህዝብ ጠላቱ ሆኖ የኤርትራ ህዝብ ወዳጁ የሚሆንበት መስፈርት ምንድነው? መገናኛውስ ቤት ነው ብለን ብንጠይቅ መልስ የለም። ወደ ቀጣዩ ጉዳይ ስንሸጋገር በቅርቡ እንደምናስታውሰው እኚህ ፕሬዝዳንት ለታማኝ በያነ በላኩት የድምጽ ቅጂ ላይ ብዙ ነገሮችን ተናግረው በፕሮግራማችንም ላይ አቅርበነው እንደነበር የሚታወስ ነው። በንግግራቸው ላይም የጎጃምና የጎንደርን አማሮችን የሚከፋፍል ንግግር ተናግረው ህዝቡን እንዳስቆጡ ይታወሳል። ይህን ንግግር ለመሻር በሚመስል መልኩ ከትላንት በስቲያ በሰጡት መግለጫ ላይ ግን አንድነታችንን ማጠናከር አለብን፣ አንድ ሳንሆን